ግብን ለማሳካት የሚረዱ 5 ወሳኝ ነጥቦች። ሰላም ቤተሰብ፣ ይህ ዮኑስ ቲዩብ ነው። ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቪዲዮውን ይጀምሩት። አንደኛ፣ ግብ መቅረጽ አስፈላጊነት። በዚህ ሂደት ውስጥ የመጀመሪያ የምንፈልገውና መድረስ የምንፈልግበት በደንብ ለይተን ማወቅ ይኖርብናል። ግብ መቅረጽ ማሳካት ለምንፈልገው ተግባር እንደ ቀዳሚ እርምጃ ሆኖ ያገለግላል። ማሳካት ለምንፈልገው ተግባር እንደ ፍኖተ ካርታ ሆኖ ይመራናል። ግብ መቅረጽ ትኩረት እንዲኖረን፣ ቁርጠኛ እንድንሆን እና በሕይወታችን ልናሳካ የምንፈልገውን ተግባር አጥርተን እንድናይ ያግዘናል። በተጨማሪም የተስተካከለ የጊዜ አጠቃቀም እንዲኖረን ይረዳል። ግብ መቅረጽ በአጠቃላይ ሂደቶችን ለመከታተልና ስራ ለነገ የማለት አባዜያችንን ለማስወገድ ብሎ የተግባር ሰው ለመሆን ያግዘናል። ሁለተኛ፣ የሚያነቃቃ ወይም የሚያነሳሳ ግብ መቅረጽ። የምንቀርጸው ግብ ትርጉም ያለው ከልብ የምንፈልገው ውጤቱ ስናስቡ የሚያስደስተንና ወኔያችንን የሚያነሳሳ መሆን አለበት። የምንቀርጸው ግብ ለስራ የሚያነሳሳ መሆኑን በደንብ መሸፈፍ ይኖርብናል። ምክንያቱም የሚያነቃቃና የሚያነሳሳ ግብ የተግባር ሰው ያደርገናል። ያለንን አቅም እንድንጠቀምና ለዓላማችን ትኩረት እንዲኖረን ያደርገናል። የሚያነቃቃ ግብ ወደ ስኬት የሚመራ ኃይል ነው። ህልማችንን ማሳካት እንፈልጋለን። ግባችንን ለማሳካት ከፍተኛ መነቃቃት አለ። የእነዚህ ሁለት ጥያቄዎች መልስ እኛን ከሌሎች በዘፈቀደ ከሚጓዙ ሰዎች ይለዩናል። አሊያም በማይጠቅሙ ነገሮች ራሳቸውን ከበው ጊዜያቸውን ከሚያጠፉ ዓላማ ቢሱ ሰዎች ጋር አንድ ያደርገናል። ምርጫው የእኛ ራሳችን ነው። ከመጀመሪያ የሚያነቃቃ የሚያነሳሳ ግብ በመቅረጽ በሙሉ አቅማችን ተግተን መስራት አለብን። መሃል መንገድ ላይ አሊያም ወደ መጨረሻው ላይ ድካም አሊያም አስቸጋሪ ፈተና ሲያጋጥመን የውጤቱ አስፈላጊነት እያስወሰን በቁርጠኝነት ወደፊት መገስገስ አለብን። ሶስተኛ፣ የተመጠነ ግብ መቅረጽ። የተመጠነ ግብ ማለት ውጤቱ በትክክል የታወቀና የማያሻማ መልሱ ሊገለጽ የሚችል ያልተንዛዛና ሊደረስበት የሚችል ማለት ነው። የተመጠነ ግብ በግብ ቀረጻ ሂደት ውስጥ ወሳኝ ነው። የተወሰነ ግብ በጊዜ ሂደት ለማሳካት የተመቻቸ ነው። የተመጠነ ግብ በቀላሉ የምንፈልገውን ነገር እንድንለይና ወደ ታሰበው ውጤት እንድንደርስ መስመር ይሰጠናል። ካላስፈላጊ ጥርጣሬና ማመንታት ለመራቅ የተመጠነ ግብ ወሳኝ ሚና ይጫወታል። የተመጠነ ግብ በምን፣ የት፣ መቼ፣ ለምን እና እንዴት የተፈለገውን ውጤት ማሳካት እንደምንችል በግልጽ ይመራናል። በሌላ አባባል ግባችንን ለመምታት የምንፈልገውን በትክክል አጥርተን ማወቅ አለብን። ያልተመጠነ የተንዛዛ ግብ የቀን ህልመኛና ባዶ ተስፈኛ ያደርገናል። ይህንን እንጂ የተግባር ሰው አያደርገንም። አራተኛ፣ የሚለካና የሚደረስበት ግብ። የሚለካና የሚደረስበት ግብ ማለት በጊዜ በቁጥጥር በውጤት ሊነካና ሊደረስበት የሚችል ማለት ነው። ግባችንን የሚለካ ከመሆኑ በተጨማሪ የሚደረስበት መሆን አለበት። የሚደረስበት ስንል በእኛ አቅም ልናሳካው የምንችለው መሆን አለበት። ግባችንን ስንቀርጽ ሙሉ አቅማችንን በሚገባ ማወቅ አለብን። የምንፈልገውን ግብ ለመምታት የሚለካ ግብ መቅረጽ ተገቢ ነው። ይህም ሂደቶችን ለመገምገምና ወደ ተፈላጊ ውጤት እየሄድን መሆኑን ለማወቅ በሚገባ ያግዘናል። ይህን መመዘኛ የሚያሟላ ግብ ከቀረጽን ካላስፈላጊ ጥርጣሬ እንድንቀርና በፍጹም መነቃቃት ወደ አስቀመጥነው ግብ በተገቢ ሁኔታ እንደርሳለን። ሂደታችንን መገምገማችን ከስህተታችን ለመማርና ተገቢውን አእምሮ ለማድረግ ይረዳናል። አምስተኛና የመጨረሻው፣ የማሰላሰል ችሎታን መጠቀም። የማሰላሰልና የምናብ ችሎታችንን ተጠቅመን የግባችንን ጥረት ያለ ምስል ማየት መቻል ግባችንን ለመረዳትና ለማሳካት እጅግ ወሳኝ ሚና ይጫወታል። ግባችንን እንደተሳካ አድርጎ ማሰላሰል ከፍተኛ መነቃቃትና መነሳሳት ይፈጥርናል። ከዚህም በተጨማሪ ንቁ ላልሆነው የአእምሮ ክፍል የምንፈልገውን እየነገርን ነው። ይህም ከፍተኛ መነቃቃት በውስጣችን እንዲፈጠርና ወደ ግባችን የሚወስዱንን ተግባር እንድናከናውን ይረዳናል። ራሳችንን እንደተሳካለት ሰው ማሰባችን ግባችንን ለመምታት ትልቅ አቅም ይፈጥርልናል። በተጨማሪም ህልማችንን በበጎ ሀሳብ እንዲሞላ በሚገባ ያግዘናል። በበጎ ሀሳብ የተሞላ ህልም ደግሞ ማሳካት ወደምንፈልገው ነገር እየመራን ይወስደናል። ተስፋ መቁረጥን አስወግደን የስኬት ጉዟችንን አንገታችንን ቀና አድርገን በብርቱ ኃይል እንቀጥላለን። እና ቤተሰብ ምክሬ ከተመቻችሁ ላይክ እና ሰብስክራይብ በማድረግ አበረታቱ።